ልጆች ሆነን በየሰፈሮቻችን ኳስ ስንጫወት ግብ ጠባቂ የሚሆነው ከመካከላችን በጣም ወፍራሙ ቻቢው ልጅ ነው። መሮጥ የማይችለው ፍጥር ምናምን የማይችለው ማለት ነው። አደግ ስንል ደግሞ ወይ በቁጥር በተራ ወይ ደግሞ በጎል ነበር እየተማረርን ግብ ጠባቂ ምን ሆነው። በቴሌቪዥን መስኮት ኳስ ስንመለከትም ለረጅም ጊዜ ግብ ጠባቂ ሾት ስቶፐር ነው፣ የግቡ ዘብ፣ ግቡን የሚጠብቅ ከዛ ውጪ ሌላ ኃላፊነት ያልነበረው ማለት ነው። አሁን ግን ነገሮች ተለዋውጠው ባለንበት ዘመን ግብ ጠባቂ እንደ አንድ የአውትፊልድ ተጫዋች ነው የሚቆጠረው። ስለዚህ እግር ኳስ 10 ተጫዋች ሲደመር አንድ ግብ ጠባቂ ሳይሆን የ11 ተጫዋቾች ነው። ይሄ ምን ያክል እግር ኳስ እየተለወጠ እንደመጣ ያሳየናል። ግን ደግሞ በግብ ጠባቂ ዙሪያ ያልተለወጠ አንድ ነገር ካለ አሁንም ለትልልቅ ሽልማት አለመታጨታቸውና አለማሸነፋቸው ነው። ከዚህ አንጻር ዴቪድ ራያ በዚህ ውድድር ዘመን ባሳየው ብቃት ሽልማት አይገባውም ትላላችሁ? ይሄ ብቃት ካላሸለመስ ግብ ጠባቂ ታዲያ ምንድን ነው ማድረግ ያለበት ትላላችሁ? አርሰናል በጣር ዌስትሃምን 1-0 ባሸነፈበት ጨዋታ የዚህ ግብ ጠባቂ ሚና በጣም ከፍ ያለ ነበር። ያለ ዴቪድ ራያ ሴቭ የትሮሳርድን ጎል ማሰብ አይቻልም። ግን ደግሞ እንዳለመታደል ሆኖ ግብ ጠባቂዎች እንደዚህ ባሉ ሴቮቻቸው ብዙ ጊዜ አይታወሱም። የደጋፊዎች አእምሮ ውስጥ ለረጅም ጊዜ የሚመላለሰው ከዴቪድ ራያ ወሳኝ ሴቭ ይልቅ የትሮሳርድ ጎል ይመስለኛል። በእርግጥ ጨዋታ ላይ አንዳንድ ጊዜ ፎር ግራንትድ የሚወሰዱ ነገሮች አሉ። ኢቭን እዛው የዌስትሃም ጨዋታ ላይ የገብርኤል ማጋሌሽ ብሎክ ፎር ግራንትድ የተወሰደ ይመስለኛል። በጣም በተደጋጋሚ ብዙ ጨዋታዎች ላይ እንደዚህ አድርጓል። ጎል ሊሆኑ የሚችሉ ኳሶች እየጨረፈ ወደ ውጭ አውጥቷል ወይ ደግሞ መልሷቸዋል። ሰውነቱን እያገዘፈ ሳይሰስት ያለውን ሁሉ እየሰጠ እጆቹን ወደ ኋላ አጥፎ ገብርኤል ማጋሌሽ ይከላከላል። እዛም ጨዋታ ላይ እንደዚህ አድርጓል። ትሮሳርድ ኳሱን ወደ ጎል ሲመታው ሃቫርትዝ ጊዜውን የጠበቀ ዝላይ ባያደርግ ኖሮ ምናልባት ኳሱን ብሎክ ሊያደርገው ይችል ነበር። ይሄም ትኩረት ውስጥ አይገባም። ሙሉ ትኩረቱ የማሸነፊያው ጎል ነው። ግን ደግሞ አስቡት፣ ጨዋታው 0-0 ነው። 78ኛው ደቂቃ ነው። ማቴዎስ ፈርናንዴዝ በአንድ ለአንድ አጋጣሚ ዴቪድ ራያን አገኘው። ጎል ሊሆን የሚችል ኳስ ነው። ራያ በጣም በሚያስደንቅ እርጋታ ጎሉን አጠበበበት እና በሚያስደንቅ ሪፍሌክስ ኳሱን ጎል ከመሆን አዳነው። ኳሱን ማዳን ብቻ አይደለም፣ በጣም ትልቁ ለኔ ኳሱን ያዳነበት ሰዓት ነው፣ ታይሚንጉ ነው። ምክንያቱም አርሰናል በጣም ተጋልጦ በታየበት ሞመንተም ሺፍት ባደረገበት ጊዜ ነው ይህንን ኳስ ያዳነው። ላለመውረድ የሚታገለው ዌስትሃም 78ኛው ደቂቃ ላይ እንደዚህ ባለ መንገድ ጎል ቢያስቆጥር በለቱ ጎል ለማስቆጠር ተቸግሮ የነበረው በተለይ ቤን ዋይት ከወጣ በኋላ ነገሮች ሁሉ ግራ የተጋቡበት አርሰናል ዌስትሃም ላይ ጎል አስቆጥሮ ወደ ጨዋታው የመምጣት እድሉ በጣም ዝቅ ያለ ነው። ይሄ ዌስትሃምን በሊጉ የማቆየት ትልቅ እድል ያለው በፉክክሩም በተለይ በዋንጫው ፉክክርም በአርሰናልና በሲቲ መካከል ትልቅ ልዩነት ሊፈጥር የሚችል አጋጣሚ ወይ ደግሞ ጎል ነበር። ዴቪድ ራያ ጣልቃ ገባ። በሚያስደንቅ ትዕግስት በሚያስደንቅ ታይሚንግ ራሱን አግዝፎ ኳሱን አዳነው። አርሰናል ጨዋታ ውስጥ እንዲቆይ ያደረገ። ኋላ ትሮሳርድ ላስቆጠረው ጎል ፋውንዴሽኑ ይሄ ነው። ያለዚህ ጎል ነገሮች አይሰሩም ነበር። ምክንያቱም ይሄ ጎል ቢቆጠርባቸው ኖሮ የአርሰናል ተጫዋቾች ሪስፖንድ ለማድረግ ራሱ ጊዜው ብቻ ሳይሆን አእምሯዊ ጥንካሬያቸውም ይፈተናል። ለዚህ ነው ከጨዋታው በኋላ የቀድሞ የዩናይትድ ግብ ጠባቂ ፒተር ሽማይክል ለኔ የውድድር ዘመኑ የፕሪሚየር ሊጉ ምርጥ ተጫዋች ዴቪድ ራያ ነው አለ። እንደውም የፒተር ሽማይክል ክርክር ከዚህ ሐሳብ መነሻ እኔ ብዙዎች እንደሚሉት የአርሰናል የተከላካይ መስመር ማይደፈር ነው ብዬ አላስብም አለ። ክርክሩ ሌጂትሜት ነው። የአርሰናል የተከላካይ መስመር ደካማ ነው ብዬ ማለት አልችልም። በጣም ጠንካራ የተከላካይ መስመር ነው ያለው አርሰናል። የሳሊባና የማጋሌሽ ጥምረት በፕሪሚየር ሊጉ ብቻ ሳይሆን በአውሮፓም በጣም ምርጥ ከሚባሉ ጥምረቶች አንደኛው መሆኑ ግልጽ ነው። ይሄ ደግሞ በዚህ ውድድር ዘመን ብቻ ሳይሆን ባለፉት ተከታታይ ዓመታት ታይቷል። ይሄ ጥምረት ከዚህ በላይ ጠንክሮ እንዲታይ የሚያስፈልገው ነገር ዋንጫ ብቻ ነው። በፕሪሚየር ሊጉ ታሪክ ከምርጥ ተጣማሪዎች አንደኛው ተደርጎ ለመቆጠር የሚያስፈልጋቸው ነገር ዋንጫ ብቻ ነው። ይህንን ለማሳካት በጣም ተቃርበዋል። በጣም የሚያስደንቁ ተከላካዮች ናቸው። ለረጅም ጊዜ አርሰናልን ሊያገለግሉ የሚችሉ እርስ በርስ ኮምፕሊመንት የሚደራረጉ ተከላካዮች ናቸው።
እና በእነሱ የመከላከል ጥንካሬ ልክ ነው አርሰናል ለዋንጫው ተንደርድሯል። የፒተር ሽማይክል ክርክር ግን ይሄ ተከላካይ መስመር ጠንካራ እንኳን ቢሆን የማይደፈር ግን አይደለም። በተደፈረባቸው አጋጣሚዎች ቡድኑን ጨዋታ ውስጥ የሚያቆየው በጠባብ ማርጂን እየመሩ ከሆነ አሸናፊ የሚያረጋቸው ወይ ደግሞ ጨዋታው 0-0 ወይ ደግሞ እንደ እኩል ለኩል ባለበት ሰዓት ቢሆን ጨዋታው እኩል ለኩል እንዲያልቅ የማድረግ ወይ ደግሞ አርሰናልን በጥቅሉ ጨዋታ ውስጥ የማቆየትና መጨረሻ ላይ አሸናፊነቱን ጎል እንዲያስቆጥር የመጋበዝ አቅም ያለው የዚህ ግብ ጠባቂ ሴፍ ነው፣ የዚህ ግብ ጠባቂ ጥንካሬ ነው ብሎ ነው የሚያስበው። እንዳልኩት በጣም ሌጂትሜት ክርክር ነው። የሁለቱ ተከላካዮች ጥንካሬ ላይ ጥያቄ ባናነሳም እነሱ በተደፈሩበት እነሱ ሚስ ባደረጓቸው ነገሮች ልክ ግን አርሰናል አልተጋለጠም። ራያ ሴፍ ሲያረጋቸው አይተናል በጣም በወሳኝ ሞመንቶች እና ሽማይክል ምንድን ነው የሚለው ሁለቱ ተከላካዮች ናቸው አርሰናል እንዲከላከል ዋነኞቹ ምክንያቶች ብላችሁ የምታስቡ ከሆነ ግብ ጠባቂውን ዞር አድርጉትና ሁለቱን አጣምራችሁ አስቡት ብሏል። የእውነት ሁለቱ ተጣማሪዎች ኖሮ ከኋላቸው ያለው ግብ ጠባቂ ዴቪድ ራያ ባይሆን ኖሮ አርሰናል እንደዚህ ላሉ ክብሮች ይፎካከራሉ? የኔም ትልቅ ጥያቄ ነው። እንዳልኩት የሁለቱ ጥምረት ላይ ጥያቄ የለኝም። በጣም ግሩም ተከላካዮች ናቸው። ለረጅም ጊዜ የሁለት ተከላካዮች ምርጥ ጥምረት የሁለቱ ሆኖ ሊቀጥል ይችላል። ግን ደግሞ ከኋላቸው እንደዚህ ያለ ዲፔንደብል ግብ ጠባቂ መኖር አለበት። ፒተር ሽማይክል የሚያነሳው ይሄንን ነው። ስለዚህ የውድድር ዘመኑ ኮከብ መባል አለበት ይላል። ይህ ሀሳብ የሚያስማማቸው ማያስማማቸው ሊኖሩ ይችላሉ። እውነታውን ግን ነገሮችን ስናይ ብዙ መካድ የሚቻል አይመስልም። ከግብ ጠባቂዎች ጋር ተያይዞ መነሻ ላይ እንዳልኩት በጣም ብዙ ጥያቄዎች ይነሳሉ። የተረጋጋ ግብ ጠባቂ የሌለው ቡድን ምን ያክል ሰፈር እንደሚያደርግ የዘንድሮ ማንቸስተር ዩናይትድ ማየት ነው። ላሜንስ እስኪመጣ ድረስ ዩናይትድ በጣም ብዙ ክፍተቶች ነበሩት። የዚህ ግብ ጠባቂ መምጣት ነገሮቻቸውን ሁሉ ነው በአንድ ጊዜ የቀየረው፣ ትራንስፎርም ያደረገው። ለተከላካዮቹ በራስ መተማመን መስጠት፣ ሊገቡ የሚችሉ ኳሶችን ማክሸፍ፣ ማጥቃትን ከኋላ ማስጀመር የእነዚህ ግብ ጠባቂዎች ትልቅ ኳሊቲ ነው እና ዩናይትድ በዚህ ግብ ጠባቂ ምክንያት በጣም ተረጋግቷል። እዛው ዩናይትድ ውስጥ ቆይተን ለምሳሌ በአመታት ውስጥ ዴቪድ ዳያን ለማስታወስ ሞክሩ። በ3 ምናምን ተከታታይ አመታት የዩናይትድ ኮከብ ነበር። በእርግጥ ያኔ ዩናይትድ ምን ያክል ችግር ውስጥ እንደነበረ የሚያሳይ ነው ይባል ነበር። እውነት ነው። ብዙ የሚሞከርበት ብዙ ጎሉን የሚያስደፍር ስለነበረ ነው ግብ ጠባቂው የጨዋታው ኮከብ እየሆነ የሚወጣው። የአመቱም ኮከብ የሚባለው ይባል ነበር። እውነት ነው፣ እውነት አለው። ግን ደግሞ በቡድን አጋሮቹ ለእንደዚህ ያለው ክብር መታጨቱና መመረጡ ምን ያክል ዲፔንደብል ግብ ጠባቂ እንደነበረ ያሳያል። እና የተረጋጋ ግብ ጠባቂ ለዋንጫ ለሚጫወት ቡድን በጣም አስፈላጊ ነው። ታዲያ ግን ግብ ጠባቂዎች እንደዚህ እያደረጉ ለምንድን ነው የማይሸለሙት ነው ትልቁ ጥያቄ። ለምሳሌ ብሩኖ ፈርናንዴዝ በአሲስቶቹ እና በመጠነኛ ጎሎቹ የእግር ኳስ ጸሐፊዎች የዓመቱ አሸናፊ ሆኗል። ዴክለር ራይስ በጨዋታ ቁጥጥሩ በአማካይ ክፍል ፓወር ሃውስነቱ ተጽዕኖ በጣም ኢዝሊ ፊል ይደረጋል። የብሩኖ ፈርናንዴዝም ማየት እንችላለን። የኤርሊንግ ብራውት ሃላንድም ቁጥሮች ይናገራሉ። ግን ግብ ጠባቂዎችን በተመለከተ እንደዚህ ያለ መስማማት የለም። ብዙ ሰው እውቅና ሲሰጣቸው አይታየም። ብዙ ሴሌብሬትም አይደረጉ። ትልቁ ሽልማት በእግር ኳስ የባለንዶር ነው አይደለ? በ1963 ሌቪያሽን ይህን ሽልማት አሸነፈ፣ ራሻው ታላቅ ግብ ጠባቂ። ከዛ በኋላ እዚህ ኮንቨርሴሽን ውስጥ ግብ ጠባቂዎች አልገቡም፣ ወይ ደግሞ ይህንን ሽልማት ያገኘ ግብ ጠባቂ የለም። በፕሪሚየር ሊጉም ለመጨረሻ ጊዜ የዓመቱ ኮከብ ተብሎ የተመረጠው ግብ ጠባቂ ፒተር ሺልተን ነው፣ ያኔው የኖቲንግሃም ፎረስት ግብ ጠባቂ ማለት ነው። ከ1978 በኋላ ይህን ሽልማት ያገኘ ግብ ጠባቂ የለም። ግብ ጠባቂዎች ጥሩ አልነበሩም ማለት አይደለም። ይሄ
ምን ያክል ግብ ጠባቂ ኦቨርሉክ እንደሚደረግ ነው የሚያሳየው። እና ከዚህ አንጻር ራያ በዚህ የውድድር ዘመን ያሳየው ፐርፎርማንስ ልክ እንደ ሌሎቹ ጊዜያቶቹ ላይ ያለ ሽልማት ሊታለፍ ነው ወይ የሚል ጥያቄ እዚህም እዛም መነሳት ጀምሯል። አርሰናል ሲፈልገው በጣም በብዙ አጋጣሚ ይህን ግብ ጠባቂ አግኝቶታል። እና ደግሞ የሚያድናቸው የሚያከሽፋቸው ኳሶች እንዲሁ ዝም ብለው እንደው አርሰናል በምቾት እየመራ ወይ ምናምን ትርጉም የሌላቸው አይደሉም። የአርሰናልን ውጤት ጠብቆ ማቆየት የሚችል ወይ አርሰናልን ጨዋታ ውስጥ የሚያቆይ ወይ መሪነቶችን የሚያስቀጥል ሞመንተም ሽፍት የሚያደርግ አጋጣሚ ነው። ሁሉም ነገር ያለቀ ያበቃ ሲመስል፣ ነገሮች ከእጃቸው የወጡ ሲመስል ነው ግብ ጠባቂው እንደዚህ ባለ መንገድ ጣልቃም ይገባው። የፈርናንዴዝን ኳስ ያከሸፈበት መንገድ ያለፈው እሑድ እንደዚህ ነው። በጣም ጫና ባለበት የሃይ ፕሬሸር ሞመንት ዴሊቨር አረገ ማለት ነው፣ ቡድኑ በጣም በሚፈልገው ሰዓት እና እዛ ጨዋታ ላይ ክሊንሺት በመጠበቁ ለሶስተኛ ተከታታይ ጊዜ የፕሪሚየር ሊጉን ጎልደን ግሎቭ መውሰዱን አረጋገጠ። ብዙ ክሊንሺት ለጠበቀው ተጫዋች የሚሰጥ ሽልማት ማለት ነው። ይሄ እንግዲህ ከቀድሞ የሊቨርፑል ግብ ጠባቂ ፔፔሬና ጆሃርትና ኤደርሰን ጋር አስተካክሎታል። ከ36ቱ ጨዋታ በ18ቱ ክሊንሺት ጠብቆ አልፋት። ይሄ በጣም የሚያስደንቅ ነው፣ የሚያስደንቅ ኮንሲስተንሲ ነው እና ያለ ጥርጥር አርሰናልን ለዋንጫ ያፎካከረው ዋነኛው ምክንያት ይሄ ነው። ምክንያቱም አርሰናል በዚህ የውድድር ዘመን በመከላከል ጥንካሬው ነው ሻምፒዮን የሚሆነው ከተባለ የዚህ የመከላከል ጥንካሬ ዋነኛው ፒላር እሱ ነው። ግን እንዳልኩት አሁንም እግር ኳስ የዚህ የፕሌየር ኦፍ ዘ ይር ኮንቨርሴሽን ውስጥ እነዚህን ግብ ጠባቂዎች አይከትም፣ በፕሪሚየር ሊጉም ጭምር። የሰዎች እይታ ከግብ ጠባቂዎች ጋር የተንሸዋረረ ነው። ያው እንደሚታወቀው እግር ኳስ ጎሎች እና ፈጠራ ላይ ያንዣብባል፣ ወይ ደግሞ እዛ ላይ ነው የተመሰረተው። ከማጥቃት ስኬት ጋር እግር ኳስን የበለጠን መዝናለን። ደጋፊው ሲጮህ የምንሰማው ኳሷ መረቡን ስትነካ ነው። ግብ ጠባቂው ካዳነው ኳስ ይልቅ መረብ የነካቸው ኳስ የበለጠ የስቴዲየሙን መንፈስ ትቀይራለች። ለ89 ደቂቃ በጣም በግሩም ሁኔታ ሲከላከል ከነበረ ግብ ጠባቂ ጀብዶ ይልቅ 89ኛው ደቂቃ ላይ ጎል ያስቆጠረው አጥቂ ታሪክ ብዙ ይነሳል። በጨዋታው በአብላጫው ጊዜ ቡድኑን የታደገው ግብ ጠባቂ መጨረሻ ላይ አንድ ስህተት ቢሰራ ግን 89ኛው ደቂቃ ላይ ጎል እንዳስቆጠረው ለ89 ደቂቃ እንዳልነበረው አጥቂ አይደለም ትችቱ። የግብ ጠባቂዎችን ሮልም ኳንቲፋይ ለማድረግ እንደዚህ ለመመዘን ስፖርቱ በራሱ እግር ኳስ የሚባለው ስፖርት በራሱ በጣም በብዙ ይቸገራል። የተለያዩ መለኪያዎች አሉ። ለምሳሌ አሁን ኤክስፔክትድ ጎልስ ምናምን እነዚህ ጥሩ መለኪያዎች ናቸው። ግን ደግሞ አሁንም የማይለኩ ነገሮች አሉ። ለምሳሌ አጥቂዎችን፣ ፈጣሪዎችን ምናምን ነገር በተመለከተ የጎሎችና የአሲስቶች መጠን ይነሳል። የግብ ጠባቂዎች እነዚህ ሴቮች በአሲስትና በጎል ቢለኩ ምናልባት የግብ ጠባቂዎቹን ዋጋ ከፍ አድርገን ልናነሳው እንችል ነበር። ስለዚህ የሆነ ቀን እከሌ የሚባለው ተጫዋች 30 ጎል አስቆጠረ፣ 20 ጎል አስቆጠረ፣ 10 አሲስት አደረገ ምናምን የሚለው ነገር ዋጋው በጣም ትልቅ ነው። የግብ ጠባቂዎቹ ኳስ ማዳን ግን ከዚህ አንጻር በአሲስትና በጎል አይነት መጠን ስለማይለካ ነገሮች አሁንም ተንሸዋረው ይታያሉ። ከዚህ ቅድም ያነሳ ነው ሽልተን ለብራያን ክላፍ ኖቲንግሃም ፎረስት ነበር የሚጫወተው እና በጣም በቀላሉ ብራያን ክላፍ የሽልተንን ዋጋ እንደዚህ ገልጾት ነበር። ሽልተን ከኋላቸው መኖሩን ስለሚያውቁ ተከላካዮቻችን ወይ ደግሞ በአጠቃላይ የኖቲንግሃም ፎረስት ተጫዋቾች በሙሉ ከፍ ባለ በራስ መተማመን ነበር የሚጫወቱት። ተከላካዮቻችን በጣም ሴፍ የመሆን ስሜት ይሰማቸዋል። አጥቂዎቻችን አንድ ጎል ካስቆጠሩ ጨዋታውን እንደምናሸንፍ ያስባሉ። በአጠቃላይ ከኋላ ያለው ግብ ጠባቂ እርጋታና ኳስ የማዳን አቅም ሙሉ ቡድኑ ላይ የሚጋባ ጠንካራ ስሜት ነው ይላል። ኤሊት ግብ ጠባቂዎች እንደዚህ ያሉ ናቸው እና ይሄንን ኳንቲፋይ ማድረግ መለካት ደግሞ በጣም ከባድ ነው። ግን ደግሞ ብራያን ክላፍ እንዳለው
የቡድን አጋሮቻቸው ላይ የሚጋባ ነው። ለምሳሌ በጣም ወደፊት ተጠግተው ይጫወታሉ። አሁን የአርሰናል ተከላካዮች እንደ ዴቪድ ራያ ስዊፕ የሚያደርግ በብቃት እንቅስቃሴዎችን የሚያነብ ግብ ጠባቂ ባይኖር እንደዛ ባለ ሃይላይን ለተጋጣሚ ሳጥን ወይ ለተጋጣሚ ጎል ቀርበው ወይ ደግሞ ለመሃል ሜዳው ቀርበው አይጫወቱም። ስለዚህ ላይኛ የሜዳ ክፍል ላይ ብዙ መቆየት የሚወዱ የፕሬሲንግ ላይናቸውን ወደ ላይ ከፍ አድርገው የሚጫወቱ ቡድኖች ከኋላ ያለውን ግብ ጠባቂ ይተማመኑበታል ማለት ነው። ከኋላችን ያለውን ስፔስ ድንገት የሆነ ኳስ ቢጣል ስዊፕ አድርጎ ያጸዳልናል ምናምን ብለው ያስቡታል። ፉልባኮቹ በነፃነት ያጠቃሉ። ተከላካዮች ስህተት እንኳን ቢሰሩ በእርጋታ ስህተታቸውን ለማረም እድል ይኖራቸዋል። ትልልቆቹ ግብ ጠባቂዎች እንደዚህ አይነት ኢሞሽናል ስቴቢሊቲ ነው ለቡድናቸው የሚሰጡት። ግን ይሄ ቀጥተኛ አይደለም እና እንደዚህ ነው ተብሎ ሁል ጊዜ ክብር ሲሰጠው ወይ ደግሞ ሲመዘን አናየው። ግብ ጠባቂ በራሱ ጎልኪፒንግ በራሱ ይሄ ፖዚሽናሊ እንለካውን መዝነው ብንል ሪአክቲቭ ነው ፖዚሽኑ። ለምሳሌ በጨዋታ ውስጥ አንድ አጥቂ 6-7 ጥሩ ኳሶች አመከነ እንበል፣ ግን ደግሞ የማሸነፊያውን ጎል አስቆጠረ። የጨዋታው ጀግና ነው። ግብ ጠባቂው ግን ቅድም እንዳልኳችሁ ለ89 ደቂቃ በጣም በግሩም ሁኔታ ሲከላከል ኳሶች ሲያከሽፍ ምናምን ቆይቶ አንድ ፖዚሽናል ስህተት ቢሰራና ጎል ቢቆጠርበት ከዛ በኋላ ወሬው ሁሉ ስለሱ ነው። እና ለዚህ ነው ግብ ጠባቂዎች በጣም ሎንሊ ናቸው። ይሄ ፖዚሽኑ ብቸኛ ያደርጋቸዋል የሚባለው ቅድም እንዳልኳቸው ግብ ጠባቂዎች ይሳተፋሉ። አሁን 11 የአውትፊልድ ተጫዋቾች ነው እግር ኳስ ያሉት፣ ግን ስህተት ሲሰሩ ብቻቸውን ናቸው። እግር ኳስ የኮሌክቲቭ ነው እንላለን። በዚህ ኮሌክቲቭ ጨዋታ ውስጥ ግን ተነጥለው የሚታዩት እነዚህ ግብ ጠባቂዎች ናቸው። ምክንያቱም እያንዳንዱ አክሽን እነዚህን ግብ ጠባቂዎች ነጥሎ ያሳየናል። ስህተቱ ምኑ ምናምን እንደ ሌሎች የቡድን አጋሮቻቸው አይደሉም። ስህተቶቻቸው የሚታረሙ ስላልሆኑ ማለት ነው። አንድ አማካይ በጨዋታ 15-20 ምናምን ጊዜ ኳስ ሉዝ ሊያደርግ ይችላል፣ ፖሴሽን ሉዝ ሊያደርግ ይችላል፣ ሊቀማ ይችላል። አጥቂ ለ60-70 ደቂቃ በፍጹም ጨዋታ ውስጥ ላይገኝ ላይኖር ይችላል፣ ከላይ የለም እንዴ እስክንል ድረስ። ግን ደግሞ ግብ ጠባቂ ለደቂቃ መደበቅ ትኩረቱን ማጣት አይችልም። አንድ ደካማ አጋጣሚ የእሱንም የቡድኑንም ታሪክ የሚጽፍ ነው እና ስነ ልቦናውም ቀላል አይደለም እንደዚህ ያለ ቦታ ላይ መጫወት። እውነት ነው፣ እንደ ደጋፊ ሰዎች ስቴዲየም የሚገቡት ለመዝናናት ነው፣ ቡድናቸው ሲያሸንፍ ለማየት ነው። እና የሆነ ቀን ግብ ጠባቂ ለማየት ብሎ ወደ ስቴዲየም ትኬት ቆርጦ የሚገባ ሰው አይኖርም። ግብ ጠባቂውን ለማየት ነው የምገባው የሚል ሰው አናይም። ለዚህ ነው እግር ኳስ ከዚህ ቀደም ይሄ ፈጣሪ 10 ቁጥሮችን እያጣ ሲመጣ በጣም ቦሪንግ እየሆነ መጥቷል። የቅርጫት ኳስ አይነት ባህሪ እየተላበሰ መጣ። ከሳጥን ሳጥን የሚሮጥበት ብዙ ቴክኒካል ነገር የማናይበት ሆነ ምናምን ነገር እየተባለ እግር ኳስን ዘመናዊ አሰልጣኞች፣ ዘመናዊ ቡድኖች አቆሸሹት አይነት አስተሳሰብ ሰምተን እናውቃለን። ድሮ አድራጊ ፈጣሪዎቹ 10 ቁጥር የሚለብሱት ፈጣሪ አማካዮች ናቸው። አሁን እንደዚህ ያሉት አማካዮች እግር ኳስ ውስጥ ብዙ የሉ። ዳይናሚክ ተጫዋቾች ነው የምናየው። እና የእግር ኳስ ባህሪ ከዚህ አንጻር በጣም ተቀይሯል። እና ከዚህ መነሻ ሰዎች እንኳን ግብ ጠባቂ ይቅርና ተከላካይ ራሱ የባለንዶር ኮንቨርሴሽን ውስጥ መግባት አይኖርበትም፣ ማንም ተከላካይ ለማየት አይገባም ብለው ያስባሉ። ይሄ በጣም ለክርክር ክፍት የሆነ ሀሳብ ነው። እናንተ እንዴት እንደምታስቡ አላውቅም፣ ግን በጣም በጣም አስፈላጊ ነው። ሮላቸው በፍጹም ኦቨርሉክ ሊደረግ አይችልም። ስለዚህ ሽማይክል እንደው እንደ ቀድሞ ግብ ጠባቂ አንድ ሌላ ግብ ጠባቂ ለመከላከል ያደረገው ሳይሆን የዚህ ውድድር ዘመን ኮከብነት ይገባዋል የሚለው ያደረገውን ነገርን መዝነውና ከሌሎች ጋር ለማወዳደር እንሞክር እና የማበልጦ ይታያል። የአርሰናል የዚህ ውድድር ዘመን ፉክክር በጣም በጥሩ ማጥቃት ላይ የተመሰረተ አይደለም። ቡድኑ ረዥም ጊዜ መፍጠርና የማጥቃት ችግር እንዳለበት ስናወራ ቆይተናል። ይልቁን በቁጥጥር እና አደገኛ አጋጣሚዎችና ሞመንቶችን በትዕግስትና በጽናት በማለፍ
ምናምን ላይ የተመሰረተ ነው። ለዚህ ሁሉ ደግሞ ራያ መካከለኛው ነው። የዛሬ 12 ዓመት ሳውዝፖርት ምናምን ለሚባል ቡድን ናሽናል ሊግ ውስጥ ይጫወት ነበር። የእንግሊዝ እግር ኳስ 5ኛው እርከን ማለት ነው። ከብላክፈር ሮቨርስ በውሰት ተሰጥቶ አሁን የፕሪሚየር ሊጉ በርቀት ምርጡ ግብ ጠባቂ ሆኗል። ይሄ ግላዊ ሽልማት ለራያ ለማምጣት በቂ ነው ወይ? እናንተ ምን ትላላችሁ? የዓመቱ ኮከብ ለመባል በዚህ ውድድር ዘመን ያደረገው ነገር በቂ አይደለም ወይ? በእግር ኳስ ብዙ ይሄ እንዳልኩት ትኩረት የሚሰጠው ቦታ አይደለም። ሞሮፍ መፍጠርን ያበረታታል እግር ኳስ። ይሄ ግብ ጠባቂ ኳስ ማዳን አይደለ? ጎል ማዳን። የእግር ኳስ ደግሞ ይሄ ስቴዲየም ደጋፊው የሚገባው ኳስ ሲገባ ለማየት ነው። ስለዚህ ሞሮፍ ፈጠራን እንጂ ግብ ማዳንን በተለየ መንገድ ሰዎች አንቆለጳጵሱትም። ግን ደግሞ የሆነኛው ቡድን ጎል አስቆጥሮ ጎሉን መጠበቅ ካልቻለ ጨዋታ አያሸንፍምና የግብ ጠባቂዎች ሚና ሰዎች ወደዱም አልወደዱም ኦቨርሎክ ሊደረግ አይችልም። አርሰናል በ2025-26 ዋንጫ ካነሳ ቅድም እንዳልኩት የትሮሳር ጎል ለረዥም ጊዜ ሲታወስ ሊኖር ይችላል። ለረዥም ጊዜ ስቴዲየም ውስጥ ሊታይ ይችላል ከጨዋታዎች በፊትና በኋላ። ግን ያለ ራያ ጠልቃ ገብነት ይሄ በጣም ከንቱ ነውና ራያን መዘንጋት በፍጹም አይቻልም። እናንተ በዚህ የውድድር ዘመን እግር ኳስ ስታዩ፣ በተለይ ደግሞ አርሰናልን ስታዩ የራያን አስተዋጽኦ እንዴት መዘናችሁት? ያለ ራያ የአርሰናል የመከላከል ጥንካሬ በዚህ ልክ ሊነሳ አርሰናልም እንደ ቡድን ዋንጫ ሊንደረደር ይችላል ብላችሁ ታስባላችሁ ወይ? ይህንን አጋሩኝ። በሌሎች ጉዳዮች ደግሞ መልሰን እንገናኛለን። አብራችሁኝ ስለነበራችሁ ከኔ ጋር ስለቆያችሁ ምስጋና የላቀ ነው። ሰላም ሁኑ።